እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሊጋባው በየነ ብዬ ታሪኬን ጀምራለሁ። ሰላም ሰላም እንዴት ናችሁ? ፍቅር ማርቲሬዛ ነኝ። ዛሬ ስለ ሊጋባው በየነ ታሪክ እናያለን። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። አመሰግናለሁ። ከደጅ አጋፋሪነት እስከ ሊጋባነት ከደጅ አዝማችነት እስከ ሀገር ገዥነት የደረሱ ከምኒልክ እስከ ኢያሱ ከዘውዲቱ እስከ ኃይለ ሥላሴ ሀገራቸውን ያገለገሉ የ20ኛው መቶ ክፍለ ዘመን መባቻ የኢትዮጵያ ባለውለታና ሀገር ወዳድ ናቸው። ሀገርና ንጉስ ለየቅል ናቸው ብለው የሚያምኑ ንጉስ ቢበድላቸው ሀገር የሚያኮርፉ በሳል አርቆ ሐሳቢና እምቢባይ እና ጀግና ናቸው። በፈረስ ስማቸው አባ ሰብስብ ይሏቸዋል። እንቢተኝነታቸው መሰረት ያደረገውና እስከዚህ ትውልድ የደረሰው መጠሪያቸው ግን ሊጋባው በየነ ነው። ደጃዝማች በየነ ወንድማገኘው በ1868 ዓ.ም እንደተወለዱ የሚነገርላቸው በየነ አባ ሰብስብ የትውልድ አካባቢያቸው ሸዋ ቡልጋ ውስጥ ነው። ቡልጋ አካባቢ በሚገኘው መንፈሳዊ ትምህርት ቤት ገብተው እንደተማሩ የሚነገርላቸው አባ ሰብስብ ወደ አንኮበር አቅንተውም የቅኔ መጻሕፍትና የቤተ መንግስት ትምህርት ቀስመዋል። ወደ ስራው ዓለም በመጀመሪያ ጊዜ ሲሰማሩ በዳግማዊ ምኒልክ ቤተ መንግስት በደጃፍ አጋፋሪነት ተመድበው ነበር። በልጅ ኢያሱ ዘመን መንግስት አጋፋሪነት ወደ ሊጋባውነት ከፍ ያሉበት ሹመትም አግኝተዋል። በ1909 ዓ.ም ንግስት ተነግስት ዘውዲቱ ነግሰው ተፈሪ መኮንን ደግሞ ባለሙሉ ስልጣን አልጋ ወራሽነት ሲሆኑ ሊጋባው በየነ በደጃዝማችነት ማዕረግ በመጀመሪያ በባሌ ከወራት በኋላ ደግሞ ወደ ወላይታ ተዛውረው አውራጃ ገዥ ሆነው ተሹመው አገልግለዋል። ለ5 ዓመት ያክል ወላይታን እንዳስተዳደሩ በ1915 ዓ.ም ሀገር ገዢው ደጃዝማች በየነ ወንድማገኘው ላይ ክስ ተመሰረተ። ክሱን ለመመርመር ግራዝማች ቆርቾ የሚባሉ የአልጋ ወራሽ ተፈሪ መኮንን ሹም ከአዲስ አበባ ወደ ወላይታ ተላኩ። ጉዳዩ ከተመረመረ በኋላ ክርክሩ አዲስ አበባ ቢደረግ የሚሻል መስሎ ስለታያቸው ለበላይ አካል አስታወቁ። ክሱ አዲስ አበባ ከልዑል አልጋ ወራሽ ተፈሪ መኮንን ችሎት ቀርቦ ከተመረመረ በኋላ ግንቦት 9 1915 በደጃዝማች በየነ ወንድማገኘው ላይ ስለተፈረደባቸው የመጀመሪያው በፊት አውራሪ ሀብተ ጊዮርጊስ ቤት 9 ወር ታሰሩ። ቀጥሎም ወደ አንኮበር ከተማ ተዛውረው 9 ወር ታሰሩ። ከአንኮበር እስረኝነት አመክሮ ተደርጎላቸው በወርሃ ጥር ከእስራቱ ምህረት ተቀየረላቸው። ወደ አዲስ አበባ ሳይገቡ በርስታቸው ላይ እንዲቀመጡ ተወሰነ። አባ ሰብስብ ለድጋሚ እስር የሚደረጉበትን ሌላ ክስ ተፈጠረ። በእርሳቸው ላይ ሳሉ ለጦር ሚኒስቴሩ ለፊት አውራሪ ሀብተ ጊዮርጊስ ዴኔግዴ በሚስጥር ደብዳቤ የላኩ በአልጋ ወራሹ ላይ ሴራ ለማሴር ሞክሯል ተባለ። ደብዳቤው ለልዑል አልጋ ወራሽ ያቀረቡትም ራሳቸው የጦር ሚኒስቴሩ ናቸው እየተባለ ይነገራል። ደጃዝማች በየነ ከልዑል አልጋ ወራሽ ችሎት ቀረቡ። ለአባ መላ ሀብተ ጊዮርጊስ የተጻፈውን ደብዳቤ የእሳቸው መሆኑ አለመሆኑን የእምነት ክህደት ቃላቸውን እንዲሰጡ ተጠየቁ። እርሳቸውም የራሳቸውን ቃል እንደሆነ በድፍረት ከኃይለ ቃል ጋር ተናገሩ። ፈራጆች ተራ በተራ እየተነሱ እየተቹ ያስቀጣል እያሉም ፈረዱባቸው። አልጋ ወራሹን ኃይለ ቃል እንደተናገሩ የሚነገርላቸው አባ ሰብስብ በጅራፍ እንዲገረፉም ተደርጓል አሉ። እስር ተፈርዶባቸውም በእለቱ ወደ ሐረር እንዲሄዱ ተደረገ። ሊጋባው በየነ በሐረር እስር ላይ ያሉ አልጋ ወራሽ ተፈሪ በ1901 ዓ.ም ንጉስ ተፈሪን ተብለው ሲነግሱ የንግስና በዓላቸው ምክንያት በማድረግ ምህረት ተለቀቁ። ከስር እንደተለቀቁም ንጉስ ተፈሪ መኮንን የጎንደር ሀገረ ገዥ አድርገው ሾሟቸዋል። ነገር ግን አባ ሰብስብ ሀገርን እንጂ ያሰረኝን እና የገረፈኝን ስራ ዳግም አላገለግልም በማለት ሹመቱን ሳይቀበሉ ቀሩ። ሹመቱን አልቀበልም ሲሏቸው በንጉስ ላይ ሌላ ኃይለ ቃል ተናግሯል ተብሎም ወደ ኮንታ በጉዞ ተላኩ። አባ ሰብስብ ሹመት እምቢ ብሎ መታሰሩን የሰማው የሀገሬው ሰውም እንዲህ ሲል ተቀኘላቸው። ጠጅ ጠጣ ሲሉት ውሃ እየለመነ እንደ ኮራ ሄደ እንደ ተጀነነ የጎንደር ባላባት ሊጋባው በየነ። ጠጁ የጎንደር የሀገር ገዥነት ሹመት ሲሆን ውሃው ደግሞ የኮንታ ቅዝቃዜ መሆኑ ነበር። ይህ ከሆነ ከጥቂት ዓመታት በኋላ አባ ሰብስብ በስር ላይ እንዳሉ ፋሽስት ጣሊያን ዳግም ሀገሪቱን መውረሩን ተሰማ። ሀገሬን እንጂ ያሰረኝንና የገረፈኝን ስርዓት አላገለግልም ያሉት ደጃዝማች በየነ ወንድማገኝ ፋሽስት ሀገሪቱን መውረሩን ሲሰሙ ለንጉስ ነገስ ቀዳማዊ ኃይለ ሥላሴ ደብዳቤ ጻፉ። የጎን ህመም ቁስሉን በይቅርታ አልብሶ ስለ ክብር ሲባል ገባልሽ ገስግሶ እንደተባለላቸው ለደጃዝማች በየነ ወንድማገኝ እስራት፣ ግርፋት፣ ህመማት፣ ቅያሜ ሌላ ጉዳይ ነው። ይህ ሁሉ ማብሰልሰልና ማውጣት ማውረድ የሚቻለው እናት ሀገር ስትኖር ነው። እናም የመጣብንን የጋራ ጠላትም ለመፋለም በእኔ በኩል ቁርጥ አድርጌ ተነስቻለሁ ብለው ሀገራቸውን ከወራሪ ነጻ ለማድረግ ያላቸውን አቋም ለማሳወቅ ንጉስ ነገስቱን ጥያቄያቸውን ተቀብለው በጦርነት እንዲያሳልፏቸው ተማጽነዋል። ጥያቄያቸውን ተቀባይነት አግኝተው ከኮንታ እስር ቤት ወጥተው ወደ ጦር ግንባር ዘመቱ።
መስከረም 1928 ዓ.ም የታወጀው የቀዳማዊ ኃይለ ሥላሴ የክተት አዋጅ ተከትሎ በሰሜን ኢትዮጵያ የመጣውን የፋሽስት ወራሪ ጦር ለመመከት በጌ ምድር እና በሰላሌ ገዢ ልዑል ራስ ካሳ ኃይሉ ዋና ጠቅላይ አዝማች ይመራ በነበረው የሰሜን ጦር ውስጥ አባ ሰብስብ ተቀላቀሉ። በተንቤ ግንባር ውጊያ ላይ የነበሩት አባ ሰብስብ የካቲት 1929 ዓ.ም ተንቤ ላይ በነበረው ጦር በጀግንነት ሲዋጉ ውለው አመሻሽ ላይ በጀግንነት ተሰውተዋል ማለት ነው። በማይጨው ግንባር ዘምተው እያለ የደጃዝማች በየነ መሰዋትን የሰሙ ቀዳማዊ ኃይለ ሥላሴ አንተ ግንባርክን ለሀገር እንደሰጠህ እኛ ደግሞ ያለምንም ስስት ደረታችንን ለሀገራችን እንሰጣለን ሲሉ የአባ ሰብስብ ጀግንነትን መሰከሩ። እድሜ ዘመናቸውን አሳሪና ታሰሪ ሆኖ የዘለቁት ተፈሪ መኮንን፣ ሊጋባው በየነ ሀገር አንድ አርጋቸው ለየቻቸው ኢትዮጵያ ስለ እሷ በመበደላቸው የሚረሱ ልጆች ባለቤት ነች። ሀገር ገዥነት ለናቁበት ኢትዮጵያ ከመሞት በላይ የሚያስከፍል ዋጋ ይኖራል። እንግዲህ ዛሬ ስለ ሊጋባው በየነ ጥቂት ብለናል። ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ፖስት አድርጉ። አመሰግናለሁ።